ሕማማት ዲያቆን ሄኖክ ኃይሌ እንደጻፈው መታሰቢያነቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማምና ስቃይ ከማንኛውም ፍጡር በላይ ዘልቆ ለተሰማት ከመስቀሉ ስር ቆማ ያየች ልቧ በሐዘን እሳት ለተቃጠለ የእንባ ጎርፍ ከዓይኖቿም ለፈሰሰ ጌታን ከጸነሰችበት ከ15 ዓመት ዕድሜዋ ጀምሮ እስከ ዕለተ ሞቱ ድረስ ከእርሱ ላልተለየችው የሐዘንን ጥግ የእንባን ጥልቀት ከማንም በላይ ለታገሰችው ያለ አባት የወለደችው አንድ ልጇ አጥንቱ እስከሚታይ ሲገረፍ ደሙ እንደ ውሃ ሲጎርፍ ቆማ ያየች ነፍሷ በሐዘን ሰይፍ ለተወጋ የቱንም ያህል ብንወዳት ልጇ የወደዳትን ያህል ልንወዳት ስለማይቻለን ለወላዲተ አምላክ ድንግል ማርያም ይሁንልኝ በሚል ይጀምራል። ስምሽን የጠራ መታሰቢያሽን ያደረገ ዋጋውን እሰጠዋለሁ ብሎ ልጇ በጎልጎታ ሲጸልይ የሰጣትን ቃል ኪዳነ ምሕረትን አምኜ እኔን ኃጢአተኛውን ልጇን በላይኛው ስፍራ ብታስበኝ ብዬ ተስፋ ስላደረኳት ይህችን መጽሐፍ የሕይወቴ መብራት ሞገሴና ክብሬ ለሆነችው ለቃናዋ ሰርገኛ ለቀራንዮዋ ሐዘንተኛ ለእመ ሕይወት ለእመ አምላክ ለእመ ብርሃን ለቅድስት ድንግል ማርያም ዝክር አድርጌያታለሁ ይላል መጽሐፉ ሲጀምር። እርሷን ለሚወዱ ሁሉም ደስታ ይሁን፣ ለማያውቋትም የፍቅሯ ጥልቀት ይሰማቸው። የትህትና የፍቅር ውቅያኖስ የሆነችውን የአምላክ እናት መውደድ የሚሰጠውን ደስታም ለመቅመስ ያብቃችሁ ይላል። ልጅሽ በደሙ ያዋጀኝ እኔን ልጎዳ አትጣይኝ፣ ልጅሽንም እንዲህ በይው ይህንን ጎስቋላ ባሪያህን በክቡር ደም የገዛኸውን ስለ በደሉና ስለ ጉስቁልናው አትናቀው፣ በወርቁና በገንዘቡ የገዛውን ለመጥላት የሚችል የለምና። አርጋኖን ዘአርብ ምዕራፍ 8 ቁጥር 24። መቅድም ሕማማት የሚለው የግዕዝ ቃል ትኩሳት፣ ንዳድ፣ በሽታዎች፣ ሐዘናት፣ ጭንቀቶች፣ መከራዎች፣ ወዮታዎች የሚሉ ትርጉሞችን ይሰጣል። በመጽሐፍ ቅዱስ የመድኃኔዓለም ክርስቶስን መከራዎች ለመግለጽ ሕማማት የሚለውን ቃል ተጠቅሞ የምናገኘው ቅዱስ ሉቃስ ነው። በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ሲል እናገኘዋለን። የሐዋርያት ሥራ ምዕራፍ 1 ቁጥር 3። በዚህ መሰረት የክርስቶስ ሕማማት ማለት ስለ ሰው ልጅ ፍቅር ሲል የተቀበለውን ስቃይ፣ ጭንቀትና መከራ ማለት ነው። ከዚህ ውጭ ግን ሕማማት የሚለው ቃል በሽታን የሚገልጽ ሐሳብ ቢኖረውም መድኃኔዓለም ክርስቶስ ግን የታመመው በስጋ በሽታ ሳይሆን በመከራ ብቻ ነው። በኦርቶዶክሳዊ አስተምህሮ መድኃኔዓለም ክርስቶስ የስጋ በሽታን ሊታመም አይችልም። እንደሚታወቀው መድኃኔዓለም ክርስቶስ የወደቀውን የሰው ልጅ ወደ ክብሩ ይመልስ ዘንድና ሰዎች ከመጀመሪያው አዳም ተወልደው ያጡትን ጸጋና ክብር ሁለተኛ አዳም ሆኖ ሊመልስላቸው ሰው የሆነ አምላክ ነው። ክርስቶስ ሁለተኛው አዳም ተብሎ የሚጠራው እንደ መጀመሪያው አዳም ያለ ወንድ ዘር ተወልዶ አዳም በገነት ውስጥ እያለ ከመበደሉ በፊት የነበረውን ፍጹም የሆነ አካል ይዞ የአዳምን የቀድሞ ያልጎሰቆለ ባህሪ ይዞ ስለመጣ ነው። አዳም ሲፈጠር ለመሞትም ላለመሞትም የሚሆን ሕገ እግዚአብሔርን ቢጠብቅ ወደ ኢሞዋቲነት ታድሶ በቀላሉ የሚሸጋገርበት፣ ቢበድል ደግሞ ወደ ሞዋቲነት የሚሸጋገርበት ማዕከላዊ ሁኔታ ላይ ሆኖ ነበር። በዚህ ምክንያት አዳምም ሆነ ሔዋን ከመውደቃቸው በፊት የነበራቸው አካል የማይታመም የማያረጅ የከበረ ብሩህ አካል ነበር። በእርግጥ የዚህ አይነት አካል የነበራቸው ተብሎ ሲነገረን አሁን በያዝነው የጎሰቆለ የሚታመምና የሚያረጅ ሰውነታችን ውስጥ ሆነን ለማመን ያስቸግረናል። እዚህ ዓለም ላይ እየኖርንም እንዲህ አይነት የሰው አካል ይኖረናል ብለን ለመገመት እንኳን ያቅተናል። አዳምና ሔዋንም የወደቁትም በገነት እያሉ አለመታዘዛቸው የሚያመጣባቸውን ውድቀትና ጎስቁልናም ሆነ አሁን እኛ ያለንበትን የሚታመም የሚያረጅ አካል ይኖረናል ብለው ለመገመት እንኳን ባለመቻላቸው ነበር። ስለዚህም መድኃኔዓለም ክርስቶስ የአዳምን ከውድቀት በፊት የነበረ የከበረ አካል ይዞ ስለተወለደ የሥጋ ደዌ በእርሱ ዘንድ የለም። ቤተክርስቲያናችን በዕለተ ዓርብ ነአምን ሕማሙ ለዘያመም የማይታመመውን የእርሱን ሕማምን እናምናለን እያለች እያዜመች እንደምትሰግደው ሕማማት ስንል መድኃኔዓለም ክርስቶስ ስለ ሰው ልጅ ፍቅር ሲል በፈቃዱ የተቀበለውን እንግልት፣ ድብደባ፣ መውደቅ፣ መነሳት፣ የእሾህ አክሊል መድፋት፣
ግርፋት፣ ችንካርና መስቀሉን ማለታችን ነው። ነብዩ ኢሳይያስ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም፣ በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል በማለት እንደተናገረው በዕለተ ዓርብ የነበረው የመድኃኔዓለም ውሎ የተለየ ነበር። ኢሳይያስ 53 ቁጥር 2-4። በዕለተ ዓርብ ነብዩ ዳዊት ውበት ከሰው ልጆች ያምራል፣ ሞገስ በከንፈሮች ፈሰሰ ብሎ የዘመረለት ጌታ ከደረሰበት መከራ የተነሳ ፊቱ በደም ተለውሶ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ ሆነ። መዝሙር 44 ቁጥር 2። ፊቱን ሊያዩ ጓጉተው ወደ ሾላ ዛፍ የወጡለት ክርስቶስ በዕለተ ዓርብ ግን አጥንቱ እስከሚታይ ተገርፎ ሰውም ፊቱን እስከሚሰውርበት የተናቀ ሆነ። የአዳምን ጥንተ ተፈጥሮ ለመመለስ በቀደመው አዳም አካል ቢገለጥም በዕለተ ዓርብ ግን የማይታመመው ታመመ። የሕማም ሰው ደዌንም የሚያውቅ ሆኖ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። መከራውን የክርስቶስ ሕማማት ብለን የምንጠራውም እኛ ልንቀበለው የነበረውን ሕማማችንን እርሱ በመቀበሉ ምክንያት ነው። የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ታሪክ በመሆኑ የነቢያቱ ትንቢትና ምሳሌ፣ የሐዋርያቱ ስብከትና መልእክት፣ የሊቃውንቱ ትርጓሜና ትምህርት፣ የካህናቱ ቅዳሴና ሰዓታት፣ የመዘምራኑ ማህሌትና ስብሐት የጌታችንን ሕማም የሚያወሳ ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት በመሆኑ በትንሣኤውና በዕርገቱ ተጽናንተን የምንዘነጋው፣ በምጽአቱ ተስፋ ተሞልተን የምንረሳውም አይደለም። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የተባልነውን ይዘን ንዜኑ ሞትከ እግዚኦ አቤቱ ሞትን እንናገራለን እያልን ዘወትር በቅዳሴ የምንቀድሰውም ለዚህ ነው። 1 ቆሮንቶስ 11 ቁጥር 26። በዚህ ሕማማት በተሰኘው መጽሐፍ ላይ ስለ አዳም ውድቀትና ስለ አምላክ ሰው መሆን ምክንያት የመሳሰሉትን እጅግ ሰፋፊ ርዕሶች ሳንነካ ከሐሙስ ማታ እስከ ዓርብ 11 ሰዓት ያለውን የጌታችንን የ20 ሰዓታት ሕማማት እንዳሰሳለን። ብቻውን መጽሐፍ የሚወጣውን የጌታችንን የመጨረሻውን እራትና የምስጢረ ቁርባንን ምስረታ ሳንነካ ጌታችን ከተያዘበት ከጌቴሰማኒ አትክልት ስፍራ እንጀምራለን። በመጀመሪያው ምዕራፍ ለጌታችን መያዝ ተባባሪ የነበረውንና የጌታችን የህሊና ቁስል ከነበረው ከአስቆሮቱ ይሁዳም እንጀምራለን። ከዚያም በሁለተኛው ምዕራፍ ጌታችን ተይዞ እስከ ጠዋት ድረስ ሲፈረድበትና ሲንገላታ ወደ አሳለፈበት የሊቀ ካህናቱ ግቢ አብረን ገብተንም እናድራለን። ሲነጋም ወደ ጲላጦስ አደባባይ ሄደን የፍርዱን ሂደትም እንከታተላለን። ወደ ሄሮድስ ሲወስዱት እንከተለዋለን። ሲገርፉትም ቆመን እናያለን። ይሰቀል ሲሉም እንሰማለን። ከዚያም ከሊቶስትራ እስከ ቀራንዮ መስቀሉን ይዞ ሲሄድ በእግረ ህሊናችን እንከተለዋለን። ከስምዖን ጋር እናግዘዋለን። ከገሊላ ሴቶች ጋር አብረን እናለቅሳለን። ከመስቀሉ ስር ከእናቱና ከዮሐንስ አጠገብ ቆመን በመስቀል ላይ ሆኖ የሚናገረውን ከታች ሆነን እንሰማለን። በመጨረሻም ነፍሱ ከስጋው መለየቱን አይተን ከለንጊኖስ ጋር ከጎኑ ውሃ ተጠምቀን ከኒቆዲሞስና ከዮሴፍ ጋር አልቅሰን እንቀብረዋለን። ስለ መዳናችን እየተደሰትን ስለ መከራው እናለቅሳለን። ትንሣኤውን ተስፋ አድርገንም ሕማማት የተሰኘውን መጽሐፍ ንባባችንን እናበቃለን። የሕማማቱ ታሪክ የሰው ልጅ ድህነት የተፈጸመበት የትልቅ ፍቅር፣ የይቅርታና የምህረት ታሪክ ነው። አንድ ሊቅ እንዳለው በእያንዳንዳችን ውስጥ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ የሚሞላው አንዳች ባዶነት አለ። መከራውን ማንበባችንም ይህንን ባዶነታችንን ለመሙላትና በንስሐ ለመመላለስ ነው። የመጽሐፉ ዓላማ በምናነባቸው የ20 ሰዓታት የወንጌሉ ክስተቶች መነጽርነት ራሳችንን ፈልገን እንድናገኝ መርዳት ነው። የኦርቶዶክሳዊው የመጽሐፍ ቅዱስ አነባበብ ስልት አንዱ መገለጫ
በመጽሐፍ ቅዱስ ውስጥ ራስን ፈልጎ ማግኘት ነው። ከበረሃ መነኮሳት አባቶች አንዱን ክርስቶስ በጎችና ፍየሎችን በግራና በቀኝ አቆማለሁ ያለው ስለ እነማን ነው ብለው ቢጠይቁት በጎችን እርሱ ያውቃቸዋል፣ ከፍየሎቹ ግን አንዱ እኔ ነኝ ብሎ መልሶ ነበር። በመጽሐፍ ቅዱስ ውስጥ ስማችን ተቀይሮ እንጂ የሁላችንም ታሪክ ተጽፏል። በወንጌሉ ቀድሞ ከተጻፈው ታሪክ እንድንማርና ታሪካችንን እንድንለውጥ ለትምህርታችን ተጽፏል። ሮሜ 15 ቁጥር 4 ወዳጄ ሆይ እባክህን ጌታችንን ከተያዘበት ሐሙስ ማታ እስከ ተቀበረበት ዓርብ ያለው ክስተት ውስጥ ራስህን ፈልገው። በዚያ ከነበሩት ሰዎች አንተ ማንን ትመስላለህ? ወዳጅ መስሎ እየሳመ የሚሸጠው ይሁዳ አንተ ነህን? ወይንስ ፈርቶ የሚክደውን ጴጥሮስን? ያንተ ጠባይ በነዛ 20 ሰዓታት ውስጥ ከነበሩት ሰዎች ማንን ይመስላል? ጌታን አስረው እያዳፉ የወሰዱትን ትመስላለህን? በሐሰት የሚመሰክሩበት ውስጥ ነህን? ወይንስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነህ? ያለ ሕግ አግባብ በግፍ ከፈረዱበት ውስጥ ነህ? ወይንስ ገዢዎችን ለማስደሰት ብለው በጥፊ ከሚመቱት ውስጥ ነህ? እንደ ጲላጦስ አይነት ዳኛ ትሆንን? ንጹህ መሆኑን ያወክ ገርፈው ይሆንን? ከሆነም ንጹህ ነኝ ብለህ ብትታጠብም አጥፍተሃል። ይሰቀል ሲባል አብረው ከሚጮሁት ትሆንን? ከሄሮድስ ጭፍሮች ጋር ስቀህበታል ወይንስ ከገሊላ ሴቶች ጋር አድቅሰለታል? ወዳጄ ሆይ በዕለተ ዓርብ ከነበሩት አንተ ማንን ትመስላለህ? የቀኙ ወንበዴ ነህ ወይንስ የግራው? የቆምከው ከሰደቡት ጋር ነውን ወይስ ከእናቱ ጋር? የምታውቃቸውን ሌሎች ሰዎችን ጠባይ ለማመሳሰልና ይህማ እገሌን ለመንካት ነው እያልክ መንፈሳዊ መጽሐፍ ውስጥ ስጋዊ ቅኔ ለማውጣትም አትሞክር። እባክህ ራስን ብቻ ፈልገው። እግዚአብሔር ቃል መስታወት ነው። በመስታወት ደግሞ የራስ እንጂ የሌላ ሰው ፊት አይታይም። ያዕቆብ 1:23 የሕማማት መጽሐፍ የመጀመሪያው ክፍል። በሁለተኛው ክፍል የመጀመሪያው ቁስል አሳልፎ የሚሰጥህ ማን ነው በሚል ስለ አስቆሮቱ ይሁዳ እያነሳሳ ሐሙስና ዓርብ የነበረውን የሕማማት ጉዞ በመጥቀስ የሚጀምረውን የሕማማት መጽሐፍን እንተርከዋለን። በእግዚአብሔር ፈቃድ ምናልባትም የሕማማትን መጽሐፍ በእጃችሁ ያለ ቤታችሁ ያለ እንዲሁም ማንበብ ላልቻላችሁ ይህ ትረካ በጥቂቱ የተወሰነ መንባባትን የምንቀጥል ይሆናል። ነገር ግን የመጽሐፉን ባለቤት ስላላስፈቀድን ሙሉን ላንጨርስ እንችላለን። ስለዚህ እናንተ በተሻለ መጠን ቤታችሁ ያላችሁ የሕማማትን መጽሐፍ ታነቡ ዘንድም ግብዣችን ነው። በቀጣይ የሕማማት ክፍል የምንገናኝ ይሆናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ አትርሱ። በቀጣይ ሕማማትን የተመለከቱ እንዲሁም ከዚህ በፊት የለቀቅናቸው በሕማማት ሰሞን የሚደረጉ የሕማማት ጸሎቶች፣ ስግደቶች የተለያዩ ቪዲዮዎች አሉና እነሱን ገብታችሁ ተከታተሉ ዘንድ ስንል እንጠይቃለን። በሕማማት ውስጥ ማድረግ የሌለብን ነገሮች ምንድናቸው? ከዚህ በፊት የተለቀቁ ቪዲዮዎች አሉ፣ እነሱን ገብታችሁ ተመለከቱ ዘንድ ስንል እንጠይቃለን። ቪዲዮን ላይክ በማድረግ ደግሞ ለሌሎች እንዲዳረስ ብዙ ላይክ ያስፈልገዋልና ቪዲዮን ላይክ ማድረግም አትርሱ። በውጭ ሀገር ያላችሁ በሱፐር ቴንክስ በሱፐር ቻት ቴንክስ የምትለውን በመጫን ቻናሉ መደገፍ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት ድጋፋችሁን ማድረግ ትችላላችሁ። መልካም የሕማማት ጊዜ። በቀጣይ በሌላ ክፍል እስክንገናኝ እስከዛው ሰላም።